ዓለም የሀብት ጣሪያ ብላ የምታስባቸው ስሞች አሏት። ጄፍ ቤዞስ፣ ቢል ጌትስ ወይም የሮክፌለር የነዳጅ ግዛት። ነገር ግን እነዚህ ሁሉ ቢደመሩ እንኳን ከዛሬ 700 ዓመት በፊት በአፍሪካ ሸዋ ላይ በወርቅ የተነጠፈ መንገድ ከዘረጋው ሰው ጋር አይስተካከሉም። ጊዜው በጣም ቆየት ብሏል። በሰሃራ በረሃ ላይ 60 ሺህ ሰዎች ተሰልፈው እየተጓዙ ነው። በመቶዎች የሚቆጠሩ ግመሎች እያንዳንዳቸው በወርቅ ተጭነዋል። ይህ ንጉሥ በሄደበት ከተማ ሁሉ ወርቅን እንደ አሸዋ እየዘገነ ያድላል። ምን ያህል እንደሰጠ ከመብዛቱ የተነሳ የአንድን ሀገር ኢኮኖሚ ለ12 ዓመታት ገደል ውስጥ የከተተ ሰው፣ እርሱም የማሊው አንበሳ ነው። የዓለምን ኢኮኖሚ በእጁ የጨበጠም የታሪክን አቅጣጫ የቀየረና አፍሪካን የዓለም የእውቀት ማዕከል ያደረገ አምባገነን ሳይሆን ባለራዕይ መሪ። ዛሬ ስለ ማንሳ ሙሳ ታላቅ ጀብዱና በታሪክ ተመዝግቦ ስለማያውቀው አስገራሚ ሀብት ጉዞ እንተርካለን። እናንተም ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ማንሳ ሙሳ ስልጣን ላይ ሲወጣ ማሊ በአጋጣሚ የበለጸገች ሀገር አልነበረችም። ይልቁንም በዘመኑ የነበረውን የግሎባል ኢኮኖሚ የተቆጣጠረች ግዙፍ የንግድ ማዕከል እንጂ። በ14ኛው ክፍለ ዘመን ዓለም ለሁለት ነገሮች እጅግ ከፍተኛ ፍላጎት ነበራት። እነሱም ለጨውና ለወርቅ። ዛሬ ላይ ጨው በየቤታችን በርካሽ ዋጋ የምናገኘው ተራ ነገር ሊመስለን ይችላል። ነገር ግን በዚያ ዘመን ጨው ምግብን ለማቆየትና ለሰውነት ጤና አስፈላጊ በመሆኑ ነጭ ወርቅ ተብሎ ይጠራ ነበረም። ማሊ በሰሜን በኩል የጨው ማዕድናት፣ በደቡብ በኩል ደግሞ ወርቅ የሚገኝባቸው የወንዝ ዳርቻዎች ነበሯት። ሙሳ እነዚህን ሁለት ወሳኝ ግብዓቶች በአንድ መስመር ላይ አገናኙ። ይህ ስትራቴጂካዊ የበላይነት ማሊን የዓለም የንግድ መገናኛ አደረጋት። ከሰሜን አፍሪካና ከአውሮፓ የሚመጡ ነጋዴዎች ወርቅ ፍለጋ በሰሃራ በረሃ አቋርጠው ማሊ ይመጣሉ። ሙሳ ግን ዝም ብሎ ወርቅ የሚሸጥ ነጋዴ አልነበረም። እርሱ እያንዳንዱ ወደ ግዛቱ የሚገባና የሚወጣ ዕቃ ላይ ቀረጥ የሚጥል ዘመናዊ መሪ ነበረም። በሙሳ ዘመን ማሊ ከ2000 ማይል በላይ ትዘረጋ ነበረም። አሁን ያሉትን ሀገራት ሴኔጋልን፣ ጋምቢያን፣ ጊኒን፣ ኒጀርን፣ ናይጄሪያ እና ቻድን የሚያጠቃልል ግዙፍ ግዛት ነበረም። ይህ ማለት በወቅቱ ከነበሩት ከማንኛውም የአውሮፓ መንግስታት እጥፍ ይበልጥ ነበረም። ነገር ግን የሙሳ እውነተኛው የኃይል ምንጭ ወርቁ ብቻ አልነበረም፣ የህዝብ አስተዳደሩ እንጂ። በግዛቱ ውስጥ ፍጹም ሰላምና ደህንነት እንዲሰፍን አድርጎ ነበረም። የታሪክ ጸሐፊው ኢብን ባቱታ እንደዘገበው በማሊ ግዛት ውስጥ መንገደኛ ብቻውን በሰላም መጓዝ ይችል ነበረም፣ ማንም አይነካውም። ይህ ደግሞ ለንግድ እድገት ቁልፍ ነበረም። ሙሳ ስልጣን ላይ በነበረባቸው 25 ዓመታት ውስጥ ማሊን ከአንድ ክልላዊ ኃይልነት ወደ ዓለም አቀፍ ኢምፓየር ቀይራት። ነገር ግን ዓለም ስለ እርሱ ገና ምንም አታውቅም ነበረም። ይህ ሁሉ የተቀየረው ግን በ1324 እንደ አውሮፓውያን አቆጣጠር ሙሳ ጉዞውን ሲጀምር ነበረም። በ1324 እንደ አውሮፓውያን አቆጣጠር ሰሃራ በረሃ ከዚህ በፊት አይቶት የማያውቀውን ትዕይንት ለማስተናገድ ተገደደ። ማንሳ ሙሳ ከዋና ከተማው ሲነሳ ተራ መንገደኛ አልነበረም። እርሱ ይዞ የተነሳው የሚንቀሳቀስ ከተማ ነበረም። እንደ ምንጮች ዘገባ የጉዞ ሰራዊት 60 ሺህ ሰዎችን ያካተተ ነበረም። እስኪ ቁጥሩን ለማስተዋል ሞክሩ። ይህ ማለት በዘመኑ የነበሩ አንዳንድ ትልልቅ ከተሞች ጠቅላላ ህዝብ ብዛት ማለት ነው። ከዚህም ውስጥ 12000 የሚሆኑት የንጉሱ አጃቢዎች ሲሆኑ ሁሉም ከፋርስና ከህንድ የመጣ ውድ የሐር ልብስ ለብሰዋል። እያንዳንዳቸውም በወርቅ የተለበጠ በትረ መንግስት ይዘዋል። ከኋላቸው ደግሞ 80 የሚሆኑ ግመሎች ይከተላሉ። እያንዳንዱ ግመል እስከ 130 ኪሎ ግራም የሚመስል ጥሬ ወርቅ ተጭኗል። ይህ ወርቅ ለጉዞው ወጪ ብቻ ሳይሆን ሙሳ በሄደበት መንገድ ሁሉ ለሚያገኛቸው ምስኪኖች የሚሰጠው የልግስና በጀት ነበረም። ይህ ጉዞ 4000 ማይል ይረዝማል። ከማሊ ተነስቶ በአትላስ ተራሮች አልፎ በካይሮ በኩል ወደ መካም። ሙሳ በዚህ አስቸጋሪ በረሃ ውስጥ ሲጓዝ የነበረው ስልት የሚገርም ነው። በየሳምንቱ አርብ ባለበት ቦታ ሁሉ መስጂድ እንዲሰራ ትዕዛዝ ይሰጥ ነበረም። ይህ ማለት ጉዞ ሃይማኖታዊ ብቻ ሳይሆን የአፍሪካ ስልጣኔና ሀብት በሄደበት ሁሉ የሚተክልበት መንገድ ነበረም። የሚገርመው ነገር ሙሳ ለራሱ ብቻ አልነበረም የሚጨነቀው። ለሰራዊቱ የሚሆን ምግብ፣ ዋና መጠለያ በየፌርማታው እንዲዘጋጅ አስቀድሞ መልእክተኞችን ይልክ ነበረም። ይህ በወቅቱ የነበረውን ከፍተኛ የሎጂስቲክስ እና የኦፕሬሽን ብቃት ያሳያል። ነገር ግን ይህ ጉዞ ዝናን ብቻ ይዞ አልመጣም። ሙሳ ካይሮ ሲደርስ ያደረገው ነገር በዓለም ታሪክ ውስጥ እስካሁን ድረስ በሪከርድነት የተያዘ ኢኮኖሚያዊ ክስተትን ፈጠረም። የአንድ ንጉሥ እጅ ምን ያህል ኃይል ሊኖረው ይችላል? ወርቅስ ዋጋውን ሊያጣ ይችላልን? ጁላይ 1324 ካይሮ በታሪኳ አይተው የማታውቀውን እንግዳ አስተናገደች። ማንሳ ሙሳ ካይሮ ሲገባ ተራ ቱሪስት አልነበረም። እርሱ የሚንቀሳቀስ ማዕከላዊ ባንክ ነበረ። ሙሳ ለግብፁ ሱልጣንና ባለስልጣናቱ
በሺዎች የሚቆጠሩ የወርቅ ድሮኖችን በስጦታ አበረከተም። ነገር ግን እውነተኛው ችግር የተጀመረው በካይሮ ጎዳናዎች ላይ ነው። ሙሳና ሰራዊቱ ለገበያ ሲወጡ ለሚገዙት ለማንኛውም ዕቃ ካለምንም ድርድር በወርቅ ይከፍሉ ነበር። ለድሆች፣ ለከተማዋ ነዋሪዎች ወርቅን እንደ አሸዋ አደሉ። በምላሹ ምርቃትን አገኙ። ይህ ልግስና ግን በኢኮኖሚው ላይ ታላቅ አደጋ ይዞ መጣ። እንደሚታወቀው የአንድ ነገር ዋጋ የሚወሰነው በገበያ ላይ ባለው አቅርቦት ነው። በካይሮ ገበያ ላይ ወርቅ ከልክ በላይ ሞላ። ግብፃውያንም ነጋዴዎች በእጃቸው ወርቅ ስለበዛባቸው የዕቃዎችን ዋጋ በከፍተኛ ሁኔታ ጨመሩት። ኢንፍሌሽን ወይም የዋጋ ንረት ከተማዋን አጥለቀለቃት። በታሪክ ተመዝግቦ እንደሚገኘው ሙሳ በካይሮ ባፈሰሰው ወርቅ ምክንያት የወርቅ ዋጋ በከፍተኛ ሁኔታ ወደቀ። ይህ ውድቀት ለጥቂት ቀናት ወይም ወራት አልነበረም። ለሙሉ 12 ዓመታት የካይሮ ኢኮኖሚ አንገቱን ቀና ማድረግ አልቻለም። የታሪክ ምሁራን እንደሚሉት አንድ ሰው ብቻውን በመላው ሜዲትራኒያን አካባቢ የኢኮኖሚ ውድቀት ሲያስከትል ይህ የመጀመሪያውና የመጨረሻ ጊዜ ነው። ሙሳ ሁኔታው መበላሸቱን ሲረዳ ወደ ሀገሩ ሲመለስ በካይሮ ያሉ ነጋዴዎችን ወርቅ በከፍተኛ ወለድ ተበደረም። ይህን ያደረገው የፈሰሰውን ወርቅ ከገበያ ላይ ሰብስቦ የዋጋ ንረቱን ለማረጋጋት እንደነበረም ይነገራል። ይህ ሙሳ ተራ ለጋስ ብቻ ሳይሆን የገንዘብ እንቅስቃሴና የኢኮኖሚ ሕግጋትን የሚረዳ ኢኮኖሚስት መሆኑንም ያሳያል። ካይሮን ያናወጠው ይህ ጉዞ ዓለምን አንድ ነገር አሳወቃት። ከሰሃራ በታች ያለችው ማሊ በዓለም ላይ ካሉ መንግስታት ሁሉ እጅግ ባለጸጋ መሆኗን። ብዙም ሳይቆይ በአውሮፓ ካርታዎች ላይ የማንሳ ሙሳ ምስል በእጁ ወርቅ ይዞ መታየት ጀመረ። ነገር ግን ሙሳ ወደ ሀገሩ ሲመለስ ያመጣው ከወርቅ የሚበልጥ ሌላ ሀብት ነበረም። ማንሳ ሙሳ ከጉዞ ሲመለስ ግመሎቹ ላይ የነበረው ወርቅ አልቆ ነበረም። ነገር ግን በምትኩ ይዞት የመጣው ሀብት ከወርቅ እጥፍ የሚበልጥ ለዘመናት የሚቆይ ነበረም። ሙሳ ከካይሮ ከባግዳድና ከአንዳሉሺያ ወይም ደግሞ የአሁኗ ስፔን ታላላቅ ምሁራንን፣ አርኪቴክቶችና ገጣሚዎችን፣ የህግ ባለሙያዎችን በከፍተኛ ክፍያ ቀጥሮ ወደ ማሊ ይዞ መጣ። ከነዚህ ምሁራን መካከል ታዋቂው አርኪቴክት አቡ ኢስሐቅ አልሳሂሊ ይገኝበታል። ሙሳ አልሳሂሊን አዘዘው፣ በማሊ ውስጥ ለዓለም ምሳሌ የሚሆን የእውቀት ከተማ ገንባ። በዚህም የቲምቡክቱ ከተማ ዳግም ተወለደች። በአሸዋና በጭቃ ብቻ የተገነባው ግን አስደናቂው የጅንጉሬ በር መስጊድ ተሰራ። ይህ ህንፃ የኢንጂነሪንግ ጥበብ ማሳያ ብቻ ሳይሆን የአርኪቴክቸር ምልክት ሆነም። ነገር ግን የቲምቡክቱ እውነተኛ ልብ የሳንኮሮ ዩኒቨርሲቲ ነበረም። በዚያ ዘመን አውሮፓ በጨለማው ዘመን ውስጥ ስትሆን፣ በቲምቡክቱ ግን የብርሃን ዘመን ነበረም። ዩኒቨርሲቲው 25000 ተማሪዎች የማስተናገድ አቅም ነበረው። ይህ በወቅቱ ከነበረው የኒውዮርክ ዩኒቨርሲቲ እጥፍ ይበልጥ ነበረም። ቲምቡክቱ የመጽሐፍት ከተማ ሆነች። በከተማዋ ከወርቅና ከጨው በላጭ የንግድ ዕቃ መጽሐፍት ነበረም። በሺዎች የሚቆጠሩ በእጅ የተጻፉ መጽሐፍት ስለ አስትሮኖሚ፣ ስለ ሕክምና፣ ስለ ሂሳብና ፍልስፍና ይተርኩ ነበርም። ሙሳ አፍሪካውያንን ምሁራን የራሳቸውን ታሪክና ሳይንስ እንዲጽፉ መድረክን አመቻቸው። ይህ የሙሳ ስትራቴጂካዊ ውሳኔ ነበርም። ወርቅ ሊያልቅ ይችላል፣ ሀብት ሊዘረፍ ይችላል፣ እውቀት ግን ለትውልድ የሚተርፍ ቅርስ ነው። ቲምቡክቱ የዓለም የንግድ ማዕከል ብቻ ሳትሆን የዓለም የጥበብ መዲና ሆነች። ከአውሮፓና ከመካከለኛው ምስራቅ የመጡ ተጓዦች በከተማዋ ያለውን የሰላምና የእውቀት ደረጃ አይተው ይገረሙ ነበርም። ማንሳ ሙሳ ማሊን በወርቅ ብቻ አልገነባትም፣ በወረቀትና በብዕርም እንጂ። ዛሬም ድረስ በቲምቡክቱ የሚገኙት ጥንታዊ መጽሐፍት የአንድ አፍሪካዊ ንጉሥ ታላቅ ራዕይ ምስክሮች ናቸው። ሙሳ ዓለምን ያሳየው አንድ ነገር ነበረ። እውነተኛ ኃይል ያለው በካዝና ውስጥ ባለው ወርቅ ሳይሆን በአእምሮ ውስጥ ባለም እውቀት ላይ መሆኑን ነው። ማንሳ ሙሳ በ1337 እንደ አውሮፓውያን አቆጣጠር ከዚህ ዓለም በሞት ተለየ። እርሱ ቢሞትም ጥሮት የሄደው ግዛት ግን ለዘመናት የአፍሪካ ኩራት ምንጭ ሆኖ ቆይቷል። ዛሬ ላይ የማሊ ግዛት ታላቅነት በአሸዋ ውስጥ ሊሆን ይችላል። ታሪኩ ግን ከመቼውም ጊዜ በላይ በደመቀ ሁኔታ እየተነገረ ነው። የማንሳ ሙሳ ታሪክ ስለ ወርቅ ብዛት ብቻስ የሚተርክ አይደለም። ይህ ታሪክ ስለ አንድ አፍሪካዊ መሪ ራዕይ፣ ስለ ጽናትና ስለ እውቀት ፍቅር የሚናገር ነው። ሙሳ አፍሪካን በዓለም ካርታ ላይ የሳላት በወርቅ ብዕር ነበር። እርሱ ዓለምን ያስተማረው አንድ ትልቅ እውነት አለ። ታላቅነት የሚለካው በምትሰበስበው ሀብት ሳይሆን በምትተክለው እውቀትና በምትሰጠው ልግስና መሆኑን ነው። ዛሬም ቢሆን የቲምቡክቱ ቤተ መጻሕፍት፣ የጅንጉሬ በር መስጊድ ጥላዎች ስለ ሙሳ ታላቅነት ይወራሉ። የጅንጉሬ በር መስጊድ ጥላዎች ስለ ሙሳ ታላቅነት ያወራሉ። እርሱ ለዘመናት የቆየውን አፍሪካ ድሃ ናት የሚለውን ትርክት ገና በ14ኛው ክፍለ ዘመን ያፈረሰም ጀብደኛ ሰው ነበረም። ማንሳ ሙሳ
ታሪክ ለእኛ ለዛሬዎቹ ትውልዶች ትልቅ ጥያቄ ጥሎ ያልፋል። እኛስ ለትውልድ የሚተርፍ ምን አይነት አሻራ እየጣልን ነው? ሐሳባችሁን በኮሜንት አጋሩ። ስለተከታተላችሁን እናመሰግናለን።